ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ በሌላ የፊልም ታሪክ ተከስተናል። ከእናንተ የሚጠበቀው ሰብስክራይብ እና ላይክ እያደረጋችሁ ከኛ ጋር መቆየት ብቻ ነው። አንድ ጥያቄ ልጠይቃችሁ። አንድ ሰው በየቀኑ አንድ ጊዜ ወንድ፣ አንዳንድ ጊዜ ደግሞ አዋቂ፣ አንዳንድ ጊዜ ደግሞ ሕፃን ቢሆን ኖሮ ምን ይሰማችኋል? በዚህ የፊልም ዋና ገጸ ባህሪ ጁን የሚባል ወጣት ነው። ነገር ግን እሱ አንድ ፊት ብቻ አይታወቅም። መልኩ ሁልጊዜ ይቀያየራል። እንዲህ ነው በየዕለቱ ከእንቅልፉ ሲነቃ አዲስ ሆኖ ይገኛል። አንዳንድ ጊዜ አዛውንት፣ አንዳንድ ጊዜ ወጣት፣ አንዳንድ ጊዜ ሴት፣ ሌላ ጊዜ ደግሞ ወንድ ይሆናል። ሙሉ አካሉና ማንነቱ ይቀያየራል። አልፎ ተርፎም የሌላ ዜጋ ሀገር መልክም ይሆናል። ድምፁ፣ ሁሉ ነገሩ ነው የሚቀያየረው። ከዚህም ሲል ለእያንዳንዱ አካል ክፍሉ መለዋወጥ ምክንያት የተለያዩ መልክና እይታ የሚሆን አልባሳት ገዝቶ ያስቀምጣል። ጁን የቤት እቃዎችን ዲዛይነር ነው። የቤት እቃዎችንም ራሱን የሚሰራቸው። በየቀኑ በራሱ ላይ ያሉት ለውጦች እንደ አንድ የተፈጥሮ ቆጥሮ መኖር ለምዷል። ጁን ወደ ቀድሞ ማንነቱ መመለስ ስላልቻለ ስራዎቹን ሁሉ የሚያከናውነው በኢንተርኔት አማካኝነት ነው። ሚስጥሩን የሚያውቁት ሁለት ሰዎች ብቻ ናቸው። እነሱም እናትና ጓደኛው ሳንግ ናቸው። ጓደኛው ሳንግ ጁን ከስራው ጋር በተያያዘ ይረዳዋል። በተጨማሪም የጁንን ተወካይ ሆኖ ይሰራል። አንዳንድ ቀን ሳንግና ጁን ለመዝናናት ወደ ክለብ ይሄዳሉ። በክለቡም አስደሳች ጊዜ ካሳለፉ በኋላ ይመለሳሉ። ከዕለታት በአንድ ቀን ጁን ከአንዲት ልጅ ጋር ያድራል። ነገር ግን ከእንቅልፉ ሲነቃ አዛውንት ሆኖ ይነሳል። በዚህም ጁን የተለያየ መልክ ያላቸው ቪዲዮዎችን በላፕቶፑ ላይ ይመዘግባል። ብዙ ጊዜ ጁን የሌላ ሀገር ዜጋ ሆኖ ሲነቃ የራሱን ሀገር ቋንቋ መናገር አይችልም። ከዚህም ይልቅ ቻይነኛ ወይም ጃፓንኛ ያሉ መልክ ሆኖ ሲነቃ የራሱን ሀገር ቋንቋ ይናገራል። ሆኖም በዚህ መልኩ መቀያየር የተነሳ ፍቅርም ይዞት እንዲሁም ምንም አይነት ማህበራዊ ትስስር የለውም። የአካል መለዋወጥ ሂደቱ የጀመረው የ12 ዓመት በፊት ነበረ። እድሜው 18 ዓመት ሲሆን ነበር። አንድ ቀን ጁን ከእንቅልፉ ሲነቃ መስታወት ሲመለከት ከማያውቀው እንግዳ ነገር ጋር ያያል። በዚህም ነገር ተደናግጦ ለእናቱ ይነግራታል። እናቱም ብትደነግጥም ግን ጁንን በማረጋጋት ተፈጥሮን መለወጥ እንደማይቻልና እንደ አንድ ክስተት አምኖ እንዲቀበል ትነግረዋለች። ከዚህም ጊዜ በኋላ ጁን ባጋጠመው ሁኔታ ምክንያት እንደ ሌሎች ሰዎች መደበኛ ህይወት መኖር አልቻለም። ከትምህርት ቤት ማቋረጥ ነበረበት። ከእድሜው ጋር ያሉ ልጆች ትምህርት ቤት ሲከታተሉ እሱ ግን ህይወቱን ለማጣጣም ይታገል ነበር። ከዕለታት አንድ ጊዜ ሳንግ የጁንን እቃዎች ይዞ ወደ ቤት ይመጣል። በዚህም ጊዜ መካከለኛ እድሜ ያለች ሴት በሩን ከፍታ ምግብ ታቀርብለታለች። ሳንግ ይቺ ሴት የጁን እውነተኛ እናት ነች ብሎ እያሰበ ድንገት የጁን እናት በሩን ስትከፍት ያያል። ይህም በመገረም ጁን እንደሆነ አወቀ። በሚቀጥለው ቀን ጁንና ሳንግ ይገናኛሉ። ጁን ወንድ ሆኖ ሳንግ የሚሰራበት ኩባንያ ባለቤት የጁን የቤት እቃ ዲዛይነሮችን እየሰረቀ መሆኑን ይነገረዋል። በዚህም የተነሳ አሌክስ የሚባል ኩባንያ ከሳንግ ጋር ለመክፈት ይወስናል። ጁን በዲዛይን ስራ ላይ እንዲያተኩር፣ ሳንግ ደግሞ ሰዎችን በመቅጠርና ምርቶችን በመሸጥ ላይ እንዲሰራ ያስማማሉ። ጁን የቤት እቃ ሰሪ ብቻ ነበር። በዚህም ሳይቆይ ግን አቅራቢም ይሆናል። ጁን የቤት እቃ ሱቅ ሄዶ አንዳንድ ጊዜ የሚስብ ነገር ያስተውላል። በሱቅ ውስጥ የሚሰራው ሱን የምትባል ልጃገረድ ይመለከታል። ምን እየፈለክ ነው ብላ ትጠይቀዋለች። ጁን ወንበር እፈልጋለሁ ሲል ይመልስላታል። ይህም አሌክስ የሚባል ኩባንያ ቆንጆ ነገሮችን ማግኘት እንደሚችል ታስረዳዋለች። በዚህም በኩባንያው ባለቤት መሆኑን ያጫውታታል። በዚህም በፈገግታ ከተለያዩ በኋላ ጁን አብዝቶ የሱንን እቃ መሸጫዎች አብዝቶ መጎብኘት ይጀምራል። በተደጋጋሚ ሲመላለስ ጁን የሱንን ይወዳታል። ግን ሱን በብዛት የተለያየ መልክ ይዞ ሱቅ ስለሚመጣ ሱንን አታውቀውም ነበር። አንድ ቀን ጁን የሚያምር መልክ ያለው ወንድ ሆኖ የሱንን ሱቅ ይሄዳል። ራስ ሊጋብዛት እንደሚፈልግና ሱንን ይጠይቃታል። እሷም መጀመሪያ እምቢ ብትልም በኋላ እሺ ትለዋለች። እንዲህም እያለ ወደ ሱቅ አሌክስ ኩባንያ ይወስዳታል፣ ያስጎበኛታልም ጭምርት።
ግን ጁን አንድ ችግር አለበት። በየቀኑ መገናኘት አይችሉም። ይህም ጁን መልኩ ስለሚቀያየር ሱን ሌላ መልክ ሲሆን እሷ አታውቀውም። ጁን ይህ ነገር ሲያስጨንቀው አንድ መላ ፈጠረ። ይህም እንዳይተኛ አላርም መቅጠር ጀመረ። መገናኘት ጀመሩ። ይሁን እንጂ ጁን ለረጅም ጊዜ ስላልተኛ በጣም ይዳከማል። በሌላ ጊዜ ጁን ወደ ቤት ሱንን ሊጋብዛት ወደ ሱን እየሄደ እያለ መኪና ውስጥ እንቅልፍ ይወስደዋል። ሲነቃ አዛውንቱ መልኩ ተቀይሯል። በቦታው ሲደርሱ እሱን እየጠበቀችው እንደሆነ ያውቃል። በዚህ መልኩ ደግሞ ቢሄድ እሱ እንደማታውቀውና ልሸሽ ትችላለች ብሎ ይጨነቃል። በዚህ ሁኔታ ውስጥ እንዳሉ አለቃዋ ደውላለት ትሄዳለች። ሱን ብዙ ጊዜ ለጁን ስትደውልለት ጁን አያነሳም። ይልቁና ይቅርታ ብሎ የመልእክት ይልክላታል። ሱን መልሳ የት ነህ? አውቶቡስ ማቆሚያው ላይ ጠብቄክ ነበረ ትለዋለች። እንግዲህ መደበቅ እንደሌለበትና ወስኖ ጁንን ምንም ይሁን ምን ሁሉም ነገር ለእርሷ እንደሚነግራት ይወስናል። በሌላኛው ቀን ጁን ሴት ሆኖ ይነቃል። ለሱን የቀረጻቸው የተለያዩ ቪዲዮዎችን ለሱን ያሳያታል። እንቅልፍም ሲነቃ የተለያየ መልክና ጾታ እንዳለው ያስረዳታል። ሱን በጣም ደንግጣ ጁን ጥላው ትሄዳለች። ሱን ብዙ ጊዜ አስባበት ጁንን ስለምታፈቅረው ጁን ያለበትን ሁኔታ ለመረዳት ትሞክራለች። ጁንንም አግኝታው ይሄ ነገር እንዴት እንደሆነ ጠይቀዋለች። ጁንም ከልጅነቱ ጀምሮ እንደነበረና አሁን 29 ዓመት ወጣት እንደሆነ ይነግራታል። ጁንም ተስፋ በቆረጠበት ጊዜ ፍቅር አይዘኝም ባልኩ ጊዜ ካንቺ ጋር ፍቅር ይዞኝ እንደነበርም ፍቅሩን ይገልጽላታል። ግን በዚህ የተፈጥሮ ማንነቱ ጋር ከማንነቱ ጋር የፍቅር ግንኙነት እንዳልነበረውም ይገልጽላታል። ሁለቱም በዚህ ጊዜ አብረው አደሩ። ከእንቅልፍም ሲነቁ እሱ ወደ ውብ ወንድ ተቀይሯል። ሱንና ጁን አብረው ጊዜ ያሳልፋሉ። ሱን ጁን ለመለየት እንዲረዳት ንቅሳት ታስቀምጣለች። በዚህም እንዳለ ጁን ሱን ለማግባት ቀለበት ያዘጋጃል። ቀለበቱን አዘጋጅቶ ሱን ታገቢኛለሽ ወይ ብሎ ይጠይቃታል። ሱንም መኪናውን እንዲያቆም ጠይቀው ጋብቻ ትልቅ ነገር መሆኑን ትናገራለች። ፍላጎት እንደሌላት በሚቀያየር መልኩ የተነሳ ቤተሰቦቿ እንደማይቀበሉት ታስረዳዋለች። ለሷ አስቸጋሪ መሆኑን በመልኩ መቀያየር ምክንያት ታስረዳዋለች። በዚህም ሆስፒታል ትገባለች። ዶክተሩም ለጁን ብዙ ጊዜ የጭንቀት መድኃኒት ስለምትወስድ እንደታመመች ለጁን ያስረዳዋል። ጁንም በእኔ ምክንያት ሊሆን ይችላል ብሎ በማሰብ ከሱን ለመለየት ይወስናል። ከተለያዩ ከ10 ወር በኋላ ሱን ጁንን መለየት እንደማይችል በመግለጽ እንደገና ወደ ፍቅራቸው ይመለሳሉ። ሱንም ይቅርታ ጠይቃለች። እናም በድጋሚ እሷ ልታገባው እንደምትፈልግ ገልጻ ቀለበቱን ተቀብላ በደስታ ሲጠናቀቅ ፊልሙ ያስመለክተናል። እናንተ በሷ ቦታ ብትሆኑ ምን ትወስናላችሁ?